የምንቀበለው ተማሪ በሬሜዲያል እየቀነሰ ይሄዳል። በምንድነው ዲፔንድ የሚያደርገው? በሚያልፈው ተማሪ ብዛት። ዘንድሮ 70,000 ጠቅላላ 70,000 ተማሪ አካባቢ አልፏል። ኦብቪየስሊ የምንቀበለው የሬሜዲያል እንትን ሲግኒፊካንት ይቀንሳል። ተስፋ የምናደርገው ከ50 በላይ የሚያመጣው ተማሪ ቁጥር ጨምሮ አትሊስት ዩኒቨርሲቲዎቻችን በዚህ አጋጣሚ የማትሪክ ውጤት የሚለቀቅበትም ሰዓት ተግቷል። ፕሮፌሰር ብርሃኑ ነጋ በፌስቡክ ፔጃቸው በአሁኑ ሰዓት ባስታወቁት ዕለት በማክሰኞ ከሰዓት ላይ የማትሪክ ውጤት ወይም የ12ኛ ክፍል የኢንትራንስ ኤግዛም ውጤት እንደሚለቀቅ እንዲሁም ደግሞ ሁሉም ተማሪ በያለበት በኢንተርኔት አክሰስ በኤስኤምኤስ እንዲሁም ደግሞ በቴሌግራም ቦቶች በዌብሳይቶች ማየት እንደሚቻልም በዚሁ አጋጣሚ ፕሮፌሰር ብርሃኑ ነጋ በፌስቡክ አድራሻቸው ተናግረዋል ማለት ነው። መቼና ምን ሰዓት ላይ እንደሚሆንም በዚህ ቪዲዮ ፉል ዲቴል የምነግራችሁ ይሆናል። ላይክ እና ሰብስክራይብ ያደረጋችሁ ጆይን ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንግባ። በመጀመሪያ እንግዲህ የምንመለከተው የ12ኛ ክፍል ውጤት በጣም ብዙ የተሳሳቱ መረጃዎችን እየሰሙ ይገኛሉ ማለት ነው። ከነዚያ መካከል በሰኞ ዕለት ተለቋል ወይም ደግሞ ለሊትም ተለቋል የሚባሉ የተለያዩ መረጃዎች እየተሰራጩ ነበር። እነዛ ሙሉ ለሙሉ ውሸት ናቸው። ምክንያቱም የፕሮፌሰር ብርሃኑ ነጋ ባሳወቁት መልኩ ማለት ነው ዛሬ ማክሰኞ ከሰዓት ወይም ደግሞ ለሊት አካባቢ ላይ እንደሚለቀቅ ተናግረዋል። አብዛኛው ግን ሞር ቻንስ ያለው ከሰዓት እንደሚለቀቅ ነው። ሰው እናንተም ታዲያ ከሰዓት ብቻ እንደሚለቀቅ አውቃችሁ ማለት ነው ዝግጁ ብትሆኑ ውጤታችሁንም እንግዲህ እዛው ላይ በቴሌግራም ቻናላችን ላይ እናይላችኋለን ወይም ደግሞ ቲክቶክ ላይቭ ላይ የምንገባ ይሆናል ማለት ነው። አንድ ባንድ ውጤታችሁን እናያለን። እስከዚያ ድረስ እንግዲህ ለሁላችሁም ከሰዓት እንደሚለቀቅ ተስፋ እናደርጋለን ማለት ነው። ወዲያው እንዲደርሳችሁ ደግሞ የዩቲዩብ ቻናል ሰብስክራይብ፣ ቴሌግራም ቻናላችንን ጆይን አድርጉት ማለት ነው። ለሁላችሁ መልካም ምኞትን መልካም ውጤትን ተመኘን። መልካም ቀን ይሁንላችሁ።